አንድ ሰው ልቡ መቀየር አለበት ከውስጡ በሚመነጭ እንጂ በውጫዊው አይደለም ሊፈወስ የሚችለው ይህንን ማድረግ የሚችል ደግሞ ኢየሱስ ክርስቶስ ብቻ ነው መጠጥ አለመጠጣት ብቻ በቂ አይደለም ቁማርተኛ አለመሆን ብቻውን በቂ አይደለም ሕጎችን መጠበቁ ብቻ በቂ አይደለም በእውኑ ክርስትናን ስንመለከተው ሃይማኖት አይደለም ክርስትና ያድርግ አታድርግ ሕግ ዝርዝር አይደለም መዳንን ከቶ አታገኙም እርሱ ኢየሱስ በመስቀሉ ላይ በማያዳግም መልክ ከፍሎታል እኛም እንቀበለዋለን በዚህ ድርጊት የኃጢአት ባህሪ ተሰባብሯል አንድ ሰው የማይጠጣው እጅ ጣቱ አፍንጫው ወይም ሌላ አካሉ እንዳይቆረጥበት ፈርቶ ሳይሆን ፍላጎቱ ስለተነሳለት ነው ይህ ደግሞ ኢየሱስ ክርስቶስ የግል አዳኛችን መሆኑን ከተቀበልን ብቻ የሚሆን ነው ወንጌልም ለተወሰኑ የተመረጡ ሰዎች ሳይሆን ለመላው ዓለም ነው ምክንያቱም እግዚአብሔር አንድያ ልዩ የሆነውን ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በዚህ አጋጣሚ መውለድ የሚለው ቃል ማስገኘት ማለት ነው ጌታዬ እግዚአብሔር ልጁን አስገኘ አህመድ ዲዳት ቅዱስ ቁርአን ቅዱስ ወንጌል ለመላው የሰው ልጅ የተሰጠ መመሪያ ነው ብሎ ያረጋግጣልን በፍጹም ቅዱስ ቁርአን ወንጌል ለሰው ልጆች መመሪያ ነው አይልም መጽሐፍ ቅዱስ ራሱስ መች ይላል አስተውሉ ኢየሱስ ክርስቶስ ደቀ መዛሙርቱን ለፈውስና ለሰበካ ዘመቻ ሲልካቸው በማቴዎስ ወንጌል ምዕራፍ 10 ከቁጥር 5 እስከ 6 እነዚህን 12ቱን ኢየሱስ ላካቸው አዘዛቸውም እንዲህም አለ በአሕዛብ መንገድ አትሂዱ ወደ ሳምራውያንም ከተማ አትግቡ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ እንጂ የሚል መመሪያ ሰጥቷቸዋል እኔ ማወቅ የምፈልገው የአሜሪካ ሳክሰኖች አሜሪካኖች የቱ ጋር ነው ዘመቻው የሚመለከታቸው ዘመቻው ለአይሁድ ቤተ እስራኤሎች ብቻ ነው ሴት ልጇ የታመመችባት አንድ ከነዓናዊት የልጇን ፈውስ ፍለጋ ኢየሱስ ዘንድ ስትመጣ ፊቱን አዞረባት በሌላ አቅጣጫ ብትመጣም ፊቱን ወደ ሌላ ማዞሩን አላቆመም እርሷም መከታተሉን አላቆመችምና ደቀ መዛሙርቱ ኢየሱስ ሴትየዋ ምንም ተስፋ የማትቆርጥ በመሆኗ እንዲረዳት ጠየቁት ውሃ ውስጥ የሚሰምጥ ወንድ ልጅ በተሰባሪ እንጨት ተንጠልጥሎ ለመዳን እንደሚጥር ይቺ ሴትም ትጥራለችና ልጇን ፈውስላት አሉት ኢየሱስም ከእስራኤል ቤት ለጠፉት በጎች በቀር አልተላክሁም አላቸው እነርሱም እባክህ እርዳት አሉት ኢየሱስም የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ ውሾች እነማን ናቸው አሕዛብ እኔና እናንተ እንደ ኢየሱስ ወይም እንደ መጽሐፋቸው አባባል ማንም አይሁድ ያልሆነ ሰው ወንድም ሆነ ሴት ውሻና አሳማ ነው ኢየሱስ እንዲህ ብሏል ቅዱስ የሆነውን ለውሾች በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ እንቆቻችሁንም በእሪያዎች ወይም አሳማዎች ፊት አትጣሉ ውሾችና አሳማዎች እነማን ናቸው አሕዛቦች እናም ኢየሱስ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት ሴትየዋ የሴት ልጇ ሕይወት አደጋ ላይ ነበርና በመጨነቋ አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች ተሰጣት ይሄ ነው መጽሐፉ በሚያሳዝን ሁኔታ ይሄን አይልም መጽሐፉ የሚለውና ኢየሱስ ያለው እንድትድኑ ማመን ብቻ በቂ ነው የሚለውን ሐሳብ ሳይሆን እሱ ያለው ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ነው ከአይሁድ እስካልበለጣችሁ ድረስ ገነት ለእናንተ አይደለችም እዚህ ጋር ጥያቄ አለኝ ሕጎችንና ትእዛዛትን ሳታከብሩ አይሁዶችን እንዴት ልትበልጡ ትችላላችሁ ራሳችሁ መልሱ ሚስተር ስዋጋርት ሚስተር ዲዳት በንግግራቸው እንዳረጋገጡት በእጆ ላይ የሚገኘው መጽሐፍ ቅዱስ የጌታ ቃል አይደለም በምን አይነት ማስረጃ እሳቸው እንደተሳሳቱ ማረጋገጥ ይችላሉ ዝም ብሎ በእምነት ብቻ ሳይሆን በማስረጃ በተደገፈ ማለቴ ነው
በዚህ ምሽት መጽሐፍ ቅዱስ እንከን በሌለው መልኩ እውነተኛ የጌታ ቃል እንደሆነ አረጋግጫለሁ። ከዚህ በላይ ማስረጃ ለማንም አስፈላጊ መስሎ አይታየኝም። መጽሐፍ ቅዱስን አነባችሁ ላታምኑበት ትችላላችሁ። ነገር ግን ጌታ እንድናምንበት ነግሮናል። ብዙ ጥቅሞችን እናገኝበታለን። የቀረቡ ማስረጃዎች እያሉ አንድ ሰው ለማመን ካልፈለገ አያምንም። ጌታ ለአንድ ሰው ምን አለው? ከሙታን አንዱ እንኳ ቢሄድላቸው ይህን ታሪክ የሚነግረን ሉቃስ ምዕራፍ 16 ነው። ወንድሞቼ ያ ባለጠጋ ሰው ወንድሞቼ ወደዚህ ስቃይ እንዳይመጡብኝ ባለ ጊዜ የተባለው ምንድነው? ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም ነው የተባለው። ስለዚህ ላለማመን ከማንም የሚሰጥ ማስረጃ አይኖርም። ምክንያቱም አያምንምና ነው። ይሄንን ምክንያት ነው የተናገረው። በመጨረሻም ተወዳጅ የሆነችውን ጥቅስ ማንሳት እፈልጋለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልዩ የሆነውን ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ንግግሬን የምደመድመው አንድ ተጨማሪ አረፍተ ነገር በመስጠት ነው። ክቡርነቱ እውነተኛ ለመሆኑ እኔ ራሴ ማረጋገጫ ነኝ። ምክንያቱም እሱ ነፍሴን አድኗታልና። አህመድ ዲዳት ቅዱስ ወንጌል ስህተቶችን የያዘ ስለመሆኑ ከቅዱስ ቁርአን ማረጋገጫ ካለ መጥቀስ ይችላሉ? ከሌለ ደግሞ በማን መቼና የት ነው ስህተቶች እንዲኖሩበት እንዲቀየር የተደረገው? ንግግሬን የጀመርኩት ከቅዱስ ቁርአን የተወሰኑ አንቀጾችን ነበር ያነበብኩት። አንቀጾቹ የሚነግሩን የክርስቲያኖች መጽሐፍ ቅዱስ የራሳቸው የግል ፈጠራ መሆኑን ነው። የቁርአኑን አንቀጾች በድጋሚ አንብቤ እተረጉምላችኋለሁ ከተፈቀደልኝ። ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም አዛኝ ሩህሩህ በሆነው። ፈወይሉን ሊለዚነ የክቱቡነ ልኪታበ ቢአይዲህም ثم يقولون هذا من عند الله ليشتروا به ثمنا قليلا ለነዚያ የዚህችን ጠፊ ዓለም ጥቂት ዋጋ ለማግኘት ሲሉ መጽሐፉን በእጃቸው ለሚጽፉ የአላህን ቃል ለሚበርዙና ለሚከልሱ ከዚያም ይህ ከአላህ ዘንድ የተወረደ ነው ለሚሉ ወገኖች ወዮላቸው። ልክ ይሄ በጥሩ ሁኔታ ተሻሻለ የተባለው ቅጂ $50 ሚሊዮን የተጣራ ትርፍ እንዳስገኘው ማለት ነው። 50 ሚሊዮን ከዘላለም ሕይወት ጋር የማይወዳደር ኢምንት ነው። 50 ሚሊዮን ከፈጣሪ ጸጋና አዳኝነት አንጻር ምንም ማለት አይደለም። ስለዚህም ወወይሉን ለሁም ሚማ ከተበት አይዲህም እጆቻቸው በጻፉት ሰበብ ለሚደርስባቸው ብርቱ ቅጣት ወዮላቸው። ወወይሉን ለሁም ሚማ የክስቡን በዚህ እርኩስ ምግባራቸው ለሚሸከሙት እጅግ የከበደ ኃጢአት ወዮላቸው ይለናል። በሌላ አነጋገር በዚህ የቅዱስ ቁርአን አንቀጽ መሰረት አጠር ባለ ማብራሪያ ማረጋገጫ እየሰጠው ነበር ማለት ነው። ምክንያቱም የተሰጠኝ ጊዜ አጭር በመሆኑ በሰፊው ላብራራ አልቻልኩም። በዚህ መድረክ 60 ደቂቃ ጊዜ እንደሚሰጠኝ የተስማማን ቢሆንም በማላውቀው ምክንያት 20 ደቂቃ ተቀንሶብኝ ለ40 ደቂቃ ብቻ ነበር እንድናገር የተደረኩት። ብዙ የማቀርበው የነበረኝ ቢሆንም በጊዜ ጥረት ምክንያት ቆራርጬ ለነገ ምሽት ፕሮግራም አስቀምጬዋለሁ። ስለዚህ ንግግሬ አንቀጹን በማብራራት ላይ ያተኮረ ነበር። ይህ መጽሐፍ ቅዱስ በራሳችሁ እጅ የተጻፈ ስለሆነ እንዳሻችሁ ስትጨምሩበትና ስትቀንሱበት፣ ስታክሉበትና ስትዘርዙበት ትገኛላችሁ። መጽሐፍቱ ራሳቸው በቂ ማስረጃዎች ናቸው። በየእጆቻችሁ የያዛችኋቸው መጽሐፍ ቅዱሶች ራሳቸው ጥሩ ማስረጃዎች ናቸው።
ቀያይራችኋቸዋል፣ ተቀይረዋል። ከ24000 ሰነዶቻችሁ 2 እንኳን ተመሳሳይ የሏቸውም። ኃላፊነቱን ወስዳለሁ። ከነዚህ ውስጥ 2 እንኳን አይመሳሰሉም። ወንድም ስዋጋት በብሉይ ኪዳን ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኢየሱስ በኋላ ይመጣሉ የሚል ጥቅስ አለ? አመሰግናለሁ። ብዙዎቹ ሃይማኖቶች ለእምነታቸውና ለትምህርታቸው መጽሐፍ ቅዱስን የሆነ ቦታ ላይ ማስገባት ይፈልጋሉ። ቁርአንም ይህንን ያደርጋል። ይህ ጉዳይ በመጽሐፍ ቅዱስ ተጠቅሷል። ሙሐመድ በመጽሐፍ ቅዱስ ተጠቅሷል ሊለን ይሞክራል። ሙሐመድ በብሉይ ኪዳን ውስጥ አልተጠቀሰም። ኦሪት ዘዳግምን እንደምታነሱ አውቃለሁ። ያ አረፍተ ነገር ስለ ጌታ ኢየሱስ ክርስቶስ ብቻ ነው የሚናገረው። በጥቅሉ ስለ ጌታ ኢየሱስ ነው የሚናገረው። ሙሐመድ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድም ቦታ አልተጠቀሰም። አህመድ ሰዎች በኢየሱስ ስም የሚድኑበትን ሁኔታ ሙስሊሞች እንዴት ይመለከቱታል? ይሄ ሊያጋጥም የሚችል በመሆኑ በእኔ በኩል መቀበል አያዳግትም። ነገር ግን የዚህ አይነት ክስተቶች በሂንዱዎች ዘንድም ይከሰታል። ሰዎች ተአምር ይሰራሉ፣ በእስልምናም ተአምር ይሰራሉ። አስተውሉ፣ በተሳሳተ እግዚአብሔር ተአምር ትሰራላችሁ። ኢየሱስ ለአንዲት ሴት ያላትን ካስታወሳችሁ ለ7 ዓመት ያለማቋረጥ ደም ይፈሳት የነበረችው ይህች ሴት ኢየሱስን በመንገድ በሚያልፍበት ጊዜ ትከሻውን ዳሰሰችው። ኢየሱስም ከኋላው ስለከበደው ወደ ሴቲቱ በመዞር አንቺ ሴት እምነትሽ አድኖሻል አላት። እምነቷ ኢየሱስን ስትነካው እንደምትፈወስ ማመኗ ነው። ዋናው ነጥብ እምነት ነው። በሌላ አነጋገር በሐሰተኛ ጌታ እምነት አሳድሮ ተአምራት መስራት ይቻላል። ይህን ያለው ራሱ ኢየሱስ ነው። ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትንስ እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ብሏል። ደቀ መዛሙርቱን እንኳን ሊያታልሉ ይችላሉ። ስለዚህ ሰውየው እውነተኛ ሆነም አልሆነ ተአምር መስራት በጭራሽ ማስረጃ ሊሆን አይችልም። ሚስተር ጂሚ ስዋጋርት በብሉይ ኪዳን ኢየሱስ የእግዚአብሔር ልጅ ተብሎ ተጠቅሶ ከሆነ ጥቅሱን ቢያነቡልኝ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህ ጌታ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አመሰግናለሁ። And Emmanuel means God with us. Thank you, sir. አህመድ ዲዳት እግዚአብሔር የራሱን ቃል ኦሪትንና የመሳሰሉትን መጠበቁን ማን ይክደዋል? እግዚአብሔር ኦሪትን እንደጠበቀ ወንጌልንም መጠበቅ ይሳነዋልን? ሌሊቱን ሙሉ ሳረጋግጥላችሁ የነበረው መጽሐፍቱ አለመጠበቃቸውን ነበር። አሁን መልሳችሁ ጥያቄ ታነሳላችሁ። መጽሐፍቱ አልተጠበቁም። ቢጠበቁ ኖሮ ዕውቅና በተሰጣቸው ነበር። ተጠብቆ የቆየው ነገርስ ምንድነው? በውስጡ የሚገኙት ነገሮች ናቸው ይህን ሁሉ ችግር የፈጠሩት። ጸያፍ የሆኑ ቃላት በውስጡ ይገኛሉ። አንብቡት እንጂ። ወንድሜ የሕዝቅኤልን ምዕራፍ ለማንበብ 10 ደቂቃ በቂው ነበር። ከበቂ ጊዜ በላይ ነበረው። በእርግጠኛነት የምነግራችሁ ማንም ሰባኪ ለታዳሚዎቹ ይህንን ፈጽሞ አያነብም። በጭራሽ እንደማታነቡት እርግጠኛ ነኝ። ምክንያቱም የእግዚአብሔር ቃል ባለመሆኑ ነው። የእግዚአብሔር ቃል ቢሆን ኖሮ አታፍሩበትም ነበር። እግዚአብሔር የሁለቱ እህትማማቾችን ማመንዘር ሳያሳፍረው የገለጸውን እንዴት እናንተ ለማንበብ ታፍራላችሁ?
እናንተ ከፈጣሪ በላይ ቅዱሳን ሆናችሁ ነው? ከዚህ ሌላ ምን ሊባል ይችላል? እናንተ በጣም ቅዱሳን በመሆናችሁ ያላነበባችሁትን እግዚአብሔር ግን ተናገረ። እናንተ ከእርሱ በላይ ቅዱሳን ናችሁ? መልሱ የእግዚአብሔር ቃል ስላልሆነ ነው እላለሁ። ነገሩ ከጌታ ስላልሆነ ብቻ ነው። መጽሐፎቹ ለውጥ ተደርጎባቸዋል። ተውራት ወይም ኦሪት ብለው የጠቀሱት ብሉይ ኪዳንን ለማለት ተፈልጎ ከሆነ አይደለም እላለሁ። እናንተ ስለ መጽሐፉ ስትነግሩን በ40 የተለያዩ ጸሐፍት ነው የተጻፈው ነው የምትሉ። ተመልከቱ፣ 40 የተለያዩ ጸሐፍት ጽፈውታል። እኛ በኦሪት እናምናለን ስንል ግን የምናምነው ኦሪት ለሙሴ አለይሂ ሰላም የተሰጠውን መለኮታዊ ራእይ ማለታችን ነው። ወንድም ስዋጋርት እንዲሁ ሲያረጋግጡልን እግዚአብሔር የጻፈው ብቸኛ ጽሑፍ ቢኖር 10ቱ ትእዛዛትን ብቻ ነው ብለውናል። እነዚህም በድንጋይ ላይ ተጻፉ የተባሉትን ቃላት ሙሴ አጥፍቷቸዋል፣ ወርውሯቸዋል፣ ተሰባብረዋል። እነዚህ 5 የኦሪት መጽሐፎች በድንጋይ ላይ ተጠርበው ቢጻፉ ኖሮና ተጠብቀዋል ብንል ዛሬ እነሱን ለማስቀመጫ ሰማይ ጠቀስ ሙዚየሞች ባስፈለጉን ነበር። ሙሴ እነዚህን የት ነው ያኖራቸው? ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁ፣ ኦሪት ዘሌዋውያንና ኦሪት ዘዳግም፣ እነዚህን ሁሉ የድንጋይ ጥርቦች ሙሴ የት ይሆን ያቆያቸው? ሙሴ የጻፋቸው አይደሉም። ሙሴ የነብይ ወንድሙ ሉጥን ክብር አሳንሶ ከሴት ልጆች ጋር ግብረ ሥጋ ግንኙነት አድርጓል ብሎ የሚጽፍበት ምንም ምክንያት የለውም። ለምን ብሎ? የያዕቆብ ልጆች ከሆኑት አንዱ ሮቤል ከወላጅ እናቱ ጋር ወሲብ ፈጽሟል ብሎ የሚጽፈውስ ለምን ብሎ ነው? የአይሁዶች ዘር አባት የሆነው ይሁዳ ከገዛ ልጁ ሚስት ጋር መንገድ ዳር ወሲብ ፈጸመ ብሎ የሚጽፈው? ይሁዳ ወደ ተምና በጉዞ ላይ ያለ የልጁን ሚስት መንገድ ዳር አገኛትና እባክሽ ወደ አንቺ ልግባ አላት። በዚህ ጊዜ እሷ ወደ እኔ ብትገባ ምን ትሰጠኛለህ አለችው። እሱም ምን መያዣ ልስጥሽ አላት። እሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከርሷ ደረሰ። እርሷም ጸነሰች። ከዚያም ፋሬስና ዛራ የተባሉት መንትዮችን ወለደች። እነዚህ ልጆች በኢየሱስ የዘር ሐረግ ውስጥ ተጠቅሰዋል። እነዚህ በቤተሰብ መካከል በተደረገ ወሲብ የተወለዱ ልጆች የኢየሱስ ቅድመ አያቶች ተደርገዋል። ማቴዎስ ምዕራፍ 1 ቁጥር 1 ምን ይላል? የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ። እነማን ናቸው እነዚህ? ተመልከቱ የጥቅሶቹን ግንኙነት። በኦሪት ዘፍጥረት ምዕራፍ 38 ከምራት ጋር በተደረገ ህገወጥ ወሲብ የተወለዱት መንትዮች ከተከበሩ የኢየሱስ ክርስቶስ ቅድመ አያቶች ተደርገው በትውልድ ሐረጉ ውስጥ ተቀምጠዋል። እኔ ማወቅ የምፈልገው ይሄ እንዴት በፈጣሪ መጽሐፍ ውስጥ ሊገኝ ይችላል? እንዴትስ የዘር ሐረግ የሌለው ኢየሱስ ዘር ሊኖረው ይችላል? ሚስተር ስዋጋርት እባክዎን ዶክተር ዲዳት ከመጽሐፍ ቅዱስ እንዲያነቡ የጠየቁውን የተወሰኑ ጥቅሶች ቢያነቡልን። እንደሚመስለኝ ጠያቂው እንዲነበብላቸው የፈለጉት ወንድም አህመድ ዲዳት የጠየቁትን ይመስለኛል። ሚስተር ዲዳት ያልተጠየቁትን የመመለስ ችግር አለባቸው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅም አመነዘሩ፣ በኮረዳነታቸው አመነዘሩ። በዚያ ጡቶቻቸውን ዋሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸውም የታላቂቱ አሆላ የእህትዋም አሆሊባ ነበር። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ። ስማቸውም አሆላ ሰማርያ ናት፣ አሆሊባ ደግሞ ኢየሩሳሌም ናት። አሆላም ገለሞተችብኝ፣ ውሽሞቿም ጎረቤቶቿን አሦራውያንን በፍቅር ተከተለቻቸው። እነሱም ሰማያዊ ሐር የለበሱ አለቆችና ሹማምንቶች፣ መልከ መልካሞች ጎበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ጉልሙትናዋን
ከተመረጡ 10 ሰዎች ሁሉ ጋር አደረገች። በፍቅር በተከተለቻቸውም ጣዖቶቻቸው ሁሉ ረከሰች። በግብጽም የነበረውን ጉልሙትናዋን አልተወችም። በዚያ በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበር። የድንግልናዋንም ጡቶች ዳብሰው ነበር። ግልሙትናቸውንም አፍሰውባት ነበር። ስለዚህ በፍቅር ተከተለቻቸው። በውሽሞቿ በአሦራውያን እጅ አሳልፌ ሰጠኋት። እነርሱም ኀፍረተ ሥጋዋን ገለጡ። ወንዶችና ሴቶች ልጆቿንም ማርከው ወሰዱ። እርሷንም በሰይፍ ገደሉ። ፍርድንም ስላደረጉባት በሴቶች መካከል መተረቻ ሆነች። እህቷም አሆሊባ ይህን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። ግልሙትናዋም ከእህቷ ግልሙትና ይልቅ በዛ። አለቆችና ሹማምንቶችን፣ ጎረቤቶቿን፣ ጌጠኛ ልብስ የለበሱትን፣ በፈረሶች ላይ የሚቀመጡትን ፈረሰኞች፣ ሁሉም መልከ መልካሞችን ጎበዛዝት አሦራውያንን በፍቅር ተከተለቻቸው። የረከሰችም እንደሆነች አየሁ። ሁለቱ አንድ መንገድ ሄደዋል። ግልሙትናዋንም አበዛች። በቀይ ቀለምም የተሳለችውን የከለዳውያንን ስዕል በናስ ላይ የተሳሉትን ሰዎች አየች። እስከ ስንተኛው እንዳነብልህ ትፈልጋለህ? እስከ መጨረሻው 19 እስከ 20። በወገባቸው ዝናር የታጠቁ ራሳቸውንም በቀለማዊ መጠምጠሚያ የጠመጠሙ ነበሩ። ሁሉም ከተወለዱባት አገር የሆኑትን የከለዳውያንን ልጆች መስለው መሳፍንትን ይመስሉ ነበር። ባየቻቸውም ጊዜ በፍቅር ተከተለቻቸው። ወደ ከላውዲዮን ምድር ወደ እነርሱ መልእክተኞችን ላከች። የባቢሎንም ሰዎች ወደ እርሷ ፍቅር ወዳለበት መኝታ መጡ። በግልሙትናቸውም አረከሷት። እርሷም ከእነርሱ ተለየች። ግልሙትናዋንም ገለጠች። ኀፍረተ ሥጋዋንም አሳየች። ነፍሴም ከእህትዋ እንደ ተለየች እንዲሁ ነፍሴ ከእርሷ ተለየች። ነገር ግን በግብጽ ምድር የጎለመተችበትን የኮረዳነቷን ዘመን አስባ ግልሙትናዋን አበዛች። ስጋቸውም እንደ አህዮች ስጋ፣ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያን ምልምሎች በፍቅር ተከተለቻቸው። ስለ ኮረዳነትሽ ምክንያት ግብፃውያን ጡቶችሽን በዳበሱ ጊዜ የኮረዳነትሽን ሴሰኝነት አሰብሽ። እንድቀጥል ትፈልጋለህ? በቂ ነው። $100 ሙስሊሞች እውነተኞች ናቸው። $100 የሚገባኝ ይመስለኛል። ይሄ ነው የኚህ ሰው ኪስ በዶላር ታጭቋል። ይህን ሁሉ ዶላር ይዘው ወደ ደቡብ አፍሪካ ከተመለሱ የአሜሪካን ዕዳ አስጊ ደረጃ ያደርሱታል። እዚህ ምን አይነት እስላማዊ ፕሮግራም እንዳላችሁ ባላውቅም ይህንን $100 ለአዳራሹ ኪራይ እንዲሆናችሁ አበረክታለሁ። ይሄው ሚስተር ዲዳት በንግግሮ ኢየሱስ ክርስቶስ በኢስላም ከድንግል ማርያም መወለዱን ማረጋገጫ ሰጥተዋል። ነገር ግን ጌታ አይወልድም አይወለድምም ትላላችሁ። ሉቃስ ወንጌል ምዕራፍ 1 ከቁጥር 34 እስከ 35 ስለ ኢየሱስ አወላለድ ሲገልጽ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል ይላል። ይህንን እንዴት ይገልጹታል? አስተውላችሁ ከነበረ ወንድም ስዋጋርት በንግግራቸው ላይ ቁርአን ከመጽሐፍ ቅዱስ የቀዳቸው ብዙ ታሪኮች አሉ ብለውናል። ንጽጽራዊ ምሳሌ ልስጣችሁ። ከተፈቀደልኝ ደግሞ ስለ ኢየሱስ አወላለድ በመጽሐፍ ቅዱስና በቁርአን ላይ ያለውን ላንብብላችሁ። ቢስሚላሂ ራህማን ራሂም በአላህ ስም እጅግ አዛኝ ሩህሩህ በሆነው ወኢዝ ቃለት ልመላኢከቱ ያ መርየሙ መላእክትም እንዲህ ባለ ጊዜ አስታውስ መርየም ሆይ ኢነላህ ጠፋኪ ወጠሐረኪ አላህ መረጠሽ ብጽዕትም አደረገሽ ከዓለማት ሴቶች ሁሉ መረጠሽ። ይሄ ነው
ከዓለም ሁሉ ሴቶች የተመረጠች መሆኗን በመግለጽ በቅዱስ ቁርአን ለማርያም የተሰጣት ክብር ያ መርየም ቁኑቲ ሊረብኪ ወስጁዲ ወርክዒ መዓ ራኪዒን መርየም ሆይ ጌታሽን በጽኑ አምልኪ ታዘዥም ስገጅም ሩኩዕ ከሚያደርጉት ጋርም ሩኩዕ አድርጊ ذلك من أنباء ሙሐመድ ሆይ ይህ ላንተ የተረክነው የሩቅ ምስጢር ሀተታዎች አካል ነው ስለዚህ ታሪክ ለማቅረብ ጊዜውም ስለማይበቃ እንዳስፈላጊነቱ በነገው ምሽት አቀርበዋለሁ وإذ قالت الملائكة መላእክት እንዲህ ባለ ጊዜ የሆነውን አስታውስ إن الله يبشرك بكلمة منه መርየም ሆይ አላህ ከሱ በሆነ ቃል ያለ አባት የሚወለድን ልጅ ያበስርሻል اسمه المسيح عيسى ابن مريم የመርየም ልጅ አልመሲህ ዒሳን ክርስቶስ የተባለውን ማለት ነው وجيها في الدنيا والآخرة በዚህችም በቀጣዩም ዓለም ومن المقربين ከአላህ የቅርብ ባለሟሎች ይሆናል ይላል ክርስቲያኖች በእግዚአብሔር ቀኝ ይቀመጣል ለሚሉት እኛ በአካሉ ወይም በአካባቢያዊ አቀማመጡ ሳይሆን በምድራዊና በመንፈሳዊ ድርጊቱ ለጌታ ቅርብ ከሆኑት ጎራ ውስጥ ይመደባል የሚል እምነት አለን ويكلم الناس في المهد وكهلا ومن الصالحين ገና ካንቀልባ ውስጥ እያለና ካደገም በኋላ ሰዎችን ወደ ተውሂድ ይጣራል ከደጋግ የአላህ ባሪያዎችም ይሆናል ቅዱስ ልጅ ስለመወለዱ ብስራት ለማርያም ሲነገራትም قالت ربي أنا يكون لي ولد ولم يمسسني بشر مريم ጌታዬ ሆይ አንድም ሰው ሳይነካኝ እንዴት ልጅ ሊኖረኝ ይችላል አለች መልአኩም ሲመልስላት قال كذلك الله يخلق ما يشاء إذا قضى أمرا ነገሩ እንዲህ ነው አላህ የሚሳነው የለም የሚሻውን ይፈጥራል فإنما يقول له كن فيكون ሁን ይለዋል ወዲያውም ተፈጻሚ ይሆናል ይሄ ነው ስለ ኢየሱስ አወላለድ የሙስሊሙ አመለካከት አላህ ኢየሱስን ያለ አባት ለመፍጠር ሲፈልግ ሁን ይለዋል አላህ 1 ሚሊዮን ኢየሱሶችን መፍጠር ከፈለገም ሁኑ ሲላቸው ሆነው መገኘት ብቻ ነው በመጽሐፍ ቅዱስ ስለ ኢየሱስ የተጻፈውን በተመለከተ በአንድ ወቅት በኢንዶኔዥያ ቋንቋ የተጻፈ መጽሐፍ ቅዱስ ለመግዛት በጆሃንስበርግ የሚገኝ አንድ የመጽሐፍ ቅዱስ ማህበር ስገባ ኮፍያና ጢሜን አይተው ቄስ ዳንካርድ የተባሉ የማህበሩ ኃላፊ ለሻይ ግብዣ በቢሮአቸው ጠሩኝ በዚህ ወቅት አጋጣሚ በቁርአን ስለ ኢየሱስ አወላለድ የተጠቀሰውን ነገርኳቸው ታሪኩ የከበረና የሚያስደንቅ ሆነባቸው ከቁርአን እንዳነበብኩላቸው ስነግራቸው ተመልከት አሁን የጠቀስከውና መጽሐፍ ቅዱስ ውስጥ የተጠቀሰው ታሪክ አንድ አይነት ይመስላል አሉ ትክክል ነው አልኳቸው ላይላዩም ብቻ ካየነው ሁለታችንም ተመሳሳይ ነገር ነው ለመግለጽ የሞከርነው ኢየሱስ የተፈጠረው በልዩ ተአምር መሆኑን ነው ለመግለጽ የምንሞክረው ነገር ግን በጥልቀት ካየነው ልዩነቱ በቾክና በቺዝ ወይም አይቤ መካከል ያለው ልዩነት ያህል ይህን አባባል አሜሪካኖች ትረዱት ይሆን አይሆን አላውቅም ቾክና አይብ ካናዳውያን አባባሉን አልተረዱኝም ነበር ካናዳውያን የሚያውቁት ቾክ የሚለውን ሳይሆን ባለቀለም እርሳሱን ክሬዮንን ነበር ይሄ ከኔ አባባል ጋር አይመሳሰልም ቾክና አይብ ማለት እንደ ደቡብና ሰሜን የተራራቁ ናቸው ለማለት ነው ቁርአኑ የሚለው አላህ Subhanahu Wa Ta'ala አንድ ነገር መፍጠር ሲሻ ሁን ሲለው ይሆናል ነው በመጽሐፍ ቅዱስ ደግሞ ማርያም ያነሳችው ከቁርአኑ ጋር ተመሳሳይ ጥያቄ ነው ወንድ ሳይነካኝ እንዴት ልጸንስ ይችላል የሚል ከወንድ ጋር ግንኙነት ሳላደርግ ለማለት ነው መጽሐፍ ቅዱስ የሚለው መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል የሚለው ነው ይህ አይነቱ አገላለጽ አእምሮ ላይ የሚፈጥረው ምስል እምነት የለሾችና ፈጣሪ የለም ባዮች አማኞችን የሚገርፉበት ዱላ ይሆናቸዋል መንፈስ ቅዱስ በምን መልኩ ነው እርሷ ላይ ያረፈው እንዴት ነው ኃያሉ አምላክ የጸለላት ልክ ወንድ ሚስቱን እንደሚያደርጋት እንዴት አይደለም እኛ ይሄንን ለማለት እንዳልፈለገ እናውቃለን ነገር ግን የሁለቱን መጽሐፍት ቋንቋ አጠቃቀም ተመልከቱ
የቁርአን ቋንቋ አላህ ሱብሓነሁ ወተዓላ አንድን ነገር ለመፍጠር ሲሻ ሁን ይለዋል ይሆናልም ነው። የመጽሐፍ ቅዱሱ ደግሞ የወረደ ቋንቋ ነው። የጆሐንስበርጉን ቄስ ዳንካርድን ለሴት ልጆ የትኛውን ታሪክ መስጠት ይፈልጋሉ የቁርአኑን ወይንስ የመጽሐፍ ቅዱሱን ብዬ ስጠይቃቸው እመኑኝ አንገታቸውን በሐፍረት በመድፋት ለሴት ልጄ የቁርአኑን ታሪክ መስጠቱን መርጣለሁ ነበር ያለው። ወንድም ስዋጋት ዩኒክ ወይም ልዩ የሆነ ብለው የጠቀሱት ቃል ምን ለማለት ፈልገው እንደሆነ ቢያስረዱን። ከስርዓቱ ውጪ የማይሆን ካልሆነ ይህን ጥያቄ ከመለስኩ የመጨረሻ ጥያቄ ይሁን የሚል ሐሳብ አቀርባለሁ። እዚህ ለ2 ሰዓት ከ30 ደቂቃ ያህል ቆይታ አድርገናል። ለጥቂት ጥያቄዎች የሚበቃ ጊዜ ቀርቶናል። ይቅርታ። በጣም ጥሩ። መልካም ነው። እሳቸው ለቆይታቸው በሰዓት ይከፈላቸዋል፣ እኔ ግን አይከፈለኝም። ቢሆንም $100 አግኝቻለሁ። በግሪክኛ የተተረጎመው ማለቴ ይቅርታ፣ መጽሐፍ ቅዱስ በመጀመሪያ የተጻፈበት የግሪክኛ ቋንቋ ውስጥ በቀላሉ ዩኒክ የሚለው ቃል ከነበሩ ነገራት ሁሉ ለየት ያለ ለማለት ነው የገባው። በፈጣሪ ልጅነትም ኢየሱስ ለየት ያለ እንደርሱ ማንም የሌለበት ነው። የእግዚአብሔርን ልጅ እንዳስገኘችው ማርያምም ከጥቂት ጊዜ በፊት ሚስተር ዲዳት አሳምረው እንዳብራሩት ሌላ ማንም የለም። ይሄ ማለት ከርሱ በፊትም ሆነ በኋላ የሚመስለው የለም ማለት ነው። እርሱ ልዩ የሆነ ስጋ ለብሶ የተገለጸ የእግዚአብሔር የግል ልጁ ማለት ነው። በዚህ አጋጣሚ እኛ ክርስቲያኖች በሶስት እግዚአብሔሮች አናምንም። እግዚአብሔር በሰማይ አፓርታማ ውስጥ ሚስት አግብቶና ብዙ ልጆች ወልዶ ይኖራል ብለን አናምንም። የዚህ አይነቱ የሞኝነት እምነትም ትምህርትም አናስተምርም። እኛ የምናምነው እግዚአብሔር ከፍቅር በመነጨ ከሰማየ ሰማያት ወርዶ በዚህች ምድር ከሰዎች ጋር ኖሯል። ከሰዎች ጋር መራመዱን መናገሩን በሰው መልክ በመስቀል ላይ ለሰው ልጅ ኃጢአት መስዋዕት ሆኖ መሞቱን ነው እኛ የምናምነው። የሰው ልጅ ራሱን ለማዳን የሚረዳው በማጣቱ ይህንን አደረገ። ለሰዎችም ይህን አካል ትገድላላችሁ፣ በ3 ቀን ውስጥም አስነሳዋለሁ ነበር ያላቸው። በድጋሚም ድርጊቱ አምሳያ የሌለው ነበር። እርሱ በትንቢቶቹ፣ በውልደቱ፣ በሕይወቱ፣ በተአምራቱ፣ በሰበካው፣ በሞቱ፣ በትንሣኤውም ሆነ በእርገቱ የተለየ ሲሆን ወደዚህች ምድር ሲመጣም ልዩ ይሆናል። He will be unique in his coming again. ሚስተር ዲዳት እኛ እዚህ አሜሪካ ክርስቲያኑ ሕዝብ ዘንድ መጽሐፍ ቅዱስ የፈጣሪ ቃል ነውን በሚለው ርዕስ እንዲከራከሩ ጋብዘንዎታል። በዚሁ ርዕስ ላይ ከወንድም ስዋጋርት ጋር በመካ ከተማ ክርክር ለማድረግና ለማስተናገድ ዝግጁ ነዎት? ማድረግ ካልቻሉ ምክንያቱን ይነግሩናል። የትኛው ከተማ? መካ። ተመልከቱ፣ ጠያቂው የጠየቀው ከወንድም ስዋጋርት ጋር በተለያዩ የአሜሪካ ከተሞች መከራከር ይፈልጋሉን የሚለው ቢሆን ኖሮ እኔ ለእያንዳንዱ መድረክ $10,000 ለመክፈል ዝግጁ ነኝ። በኒውዮርክ ለሚገኘው ማዲሰን ስኩዌር ጋርደን እና ለተመሳሳይ ቦታዎች ለእያንዳንዱ $10,000 ለመክፈል ዝግጁ ነኝ። ለአራት መድረኮች $40,000። ነገር ግን ጠያቂው የሚለኝ መካ ከተማ መጋበዝ ይችሉ ይሆን ወይ የሚል ነው። በመጀመሪያ እኔ መካ ውስጥ ነዋሪ አይደለሁም። ሁለተኛ ወደ መካ ለመግባት ቪዛ ያስፈልጋችኋል። እኔ ወደ አሜሪካ ለመምጣት ስዘጋጅ መንግስታችሁ ቪዛ ለመስጠት አስገድዶኛል። ስለዚህ የቪዛ ሂደቱን ተከትያለሁ። በመከተሌም ነው እዚህ የተገኘሁት። በአንድ ወቅት ከደቡብ አፍሪካ ወደ ቀድሞዋ ደቡብ ሮዴዥያ ዛምቢያ ነፃነቷን ባወጀችበት ወቅት ለመሄድ አቅጄ ነበር።
በዚያን ጊዜ ደቡብ ሮዴዥያን ይገዛ የነበረው ስሚዝ ነበር። በዚህ ጊዜ ከቪዛው በፊት እንድሞላ የተሰጠኝ ቅጽ ላይ ለስሚዝ ህገወጥ መንግስት ዕውቅና አልሰጥም የሚል አረፍተ ነገር የታተመበት ፎርም ላይ መፈረም ነበረብኝ። መሄድ ስለነበረብኝ በዚህ ፎርም ላይ ፈርሜያለሁ። በተመሳሳይ ወደ አሜሪካ ስመጣም ደንብና ግዴታችሁን ማሟላት ነበረብኝ። የነገራችሁኝን ሁሉ ለመቀበል ከተስማማሁ መግቢያ ቪዛውን ማግኘት እችላለሁ። የነገራችሁኝን ሁሉ ለመቀበል ከተስማማሁ መግቢያ ቪዛውን ማግኘት እችላለሁ። ያለበለዚያ ግን አሜሪካም ሆነ ካናዳ ወይም ሌላ ሀገር ቪዛ አይሰጥም። ወደ መካ ለመሄድም የተጠየቃችሁትን ማሟላት አለባችሁ። በተመሳሳይ መልኩ ግዴታውንም ማሟላት አለባችሁ። ያ ግዴታ ደግሞ በከንፈራችሁ የምታወጁት ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ነው። ሙሐመድ ረሱሉላህ ትርጉሙም በአብ ወልድና መንፈስ ቅዱስ ወይም ስላሴዎች አምናለሁ ሳይሆን አንድ አላህ ብቻ መኖሩን አምናለሁ። በኢየሱስ ጌትነት ሳይሆን በአንድ አላህ ብቻ ነው የማምነው። አላህ ሱብሓነሁ ወተዓላ ማለትም ትክክለኛው የፈጣሪ ስም ነው። ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻና የነቢያት መደምደሚያ የአላህ መልእክተኛ መሆናቸውን እመሰክራለሁ ማለት ነው። ይህንን ግዴታ ካሟሉ ወደ መካ የእንኳን ደህና መጡ አቀባበል ይደረግላቸዋል። ሚስተር ስዋጋርድ በንግግሮ ላይ ለመዳን የኪንግ ጀምሱ የመጽሐፍ ቅዱስ ቅጂ አስፈላጊ ነው ሲሉ ተናግረዋል። ሌሎች ቅዱሳን መጽሐፍትን የሚጠቀሙ ሰዎች እጣፈንታቸው በገሃነመ እሳት መቃጠል ነው ማለት ነው። ለምሳሌ ሙስሊሞች፣ ቡድሂስቶች፣ ካቶሊኮች፣ አይሁዶች ወዘተ። እኔ በጭራሽ አላልኩም። ለመዳን የኪንግ ጀምስ ቅጂ ብቻ ነው ብዬ አላምንም። ይሄ ሞኝነት ነው፣ ግንዛቤ ማጣት ነው። ለጥያቄው መልስ ከመስጠቴ በፊት ወደ መካ እንድመጣ ካልፈለጋችሁ በቴሌቪዥን እዚያ እንድደርስ ፍቀዱልኝ። ሚስተር ዲዳት የዱዌ መጽሐፍ ቅዱስን ጠቅሰው ነበር። በዱዌ መጽሐፍ ቅዱስ እኛ እናምናለን። ይቅርታ፣ የዱዌ ትርጉም ብዬ ላስቀምጠው። በዱዌው መጽሐፍ ውስጥ ያሉትን ስህተት የሆኑ መጽሐፍት አንቀበላቸውም። ነገር ግን በዱዌ ትርጉም እናምናለን። ጥሩ ትርጉምም ነው። ማንም ሰው ቢሆን በአንድ በተወሰነ የመጽሐፍ ቅዱስ ትርጉም ማመን ግዴታ የለበትም። ለመዳን ከተፈለገ በእግዚአብሔር ማመን ነው። እንደገና የእግዚአብሔር ቃል የሚለው ከሰማይ በታች ከኢየሱስ በቀር ሌላ ስም እንደሌለ ነው። በድጋሚም ቃሉ የሚነግረን መዳን በእምነት ብቻ እንደሆነ ነው። በራሳችን አይደለም። ማንም ሰው በሚኩራራበት ሥራ አይደለም። እኛ በእምነታችን በኢየሱስ እንድናለን። የእግዚአብሔር ቃል የትም ይኖር አይጭንቀኝም። ቁርአን እርሶ ዘንድ ይገኛል። ይዘው እንደሚመጡ ተስፋ ነበረኝ። ማንኛውም ከመዳን ጋር የተያያዘ የእግዚአብሔር ቃል እዚህ ውስጥ ካለ ትድናላችሁ። እየተከታተላችሁኝ ነው? ቃሉ የእግዚአብሔር ቃል ከመዳን ከስርየት ከድህነት ጋር የተያያዘ ከሆነ ግድግዳም ላይ ቢጻፍ ትድኑበታላችሁ። ነገሩን ግልጽ ለማድረግ በእርግጥ ቃሉ የተጻፈው ልባችን ላይ ነው። መጽሐፍ ቅዱስም ይሄን ይናገራል። ይሄን መጽሐፍ ቅዱስ ሸምድዳችሁ ማምለክ ትችላላችሁ። ሊያድናችሁ ግን አይችልም፣ ኃይልም የለውም። ነገር ግን ኢየሱስ ክርስቶስን የግል አዳኛችሁ መሆኑን የሚገልጽ ከሆነ ትድናላችሁ። ይሄ ቁርአን ውስጥም ካለ ብቻ ነው ልትድኑ የምትችሉት። ሚስተር ዲዳት ሙስሊሞች የተለያዩትን የቁርአን መጻሕፍት እንዴት ይመለከቷቸዋል? እርሶ መጽሐፍ ቅዱስን ሐሰት ነው እንዳሉት ሁሉ ሐሰት አያደርጋቸውም?
እደግመዋለሁ የተለያዩ የቁርአን መጽሐፍት የሚባል ነገር የለም እኔ ያልኩት ከአረብኛው ወደ ሌላ ቋንቋ የተተረጎሙ ትርጉሞች አሉ ነው የናንተ ግን አንድ ቋንቋ ሆነው የተለያዩ ናቸው ወንድም ስዋጋርት ከኔ በፊት ለተጠየቁት ሲመልሱ የድዌው መጽሐፍ ቅዱስ 7 የተሳሳቱ መጽሐፍት በውስጡ ይገኛሉ ብለዋል የተሳሳቱ መጽሐፍት ማለታቸው አልቀበላቸውም ማለታቸው ስለዚህ ይዘቱ የተለየ መጽሐፍ ነው ማለት ነው ከመጽሐፉ ውስጥ 7 መጽሐፍትን እንደ ጌታ ቃልነት አይቀበሏቸውም በአንጻሩ በዓለም ላይ ያለውን ቁርአን ብንመለከት የአላህ Subhanahu Wa Ta'ala ቃል ትርጉም ተደርጎ ብቻ ነው የሚወሰደው የቁርአን ትርጉሞች ላይ የሚታየው የቃላት አመራረጥ ብቻ ነው የእናንተ ግን የተለያዩ መጽሐፍት ናቸው ይሄ የተለየ እትም ነው ይሄም ሌላ እትም ነው ይሄ ከዚያ ያ ደግሞ ከዚህኛው የተለያዩ መጽሐፍት ናቸው አንዱ ውስጥ ያለው ሌላኛው ውስጥ የለም የምናገረውን ቋንቋ እንደተረዳችሁኝ ተስፋ አደርጋለሁ ከዚህ በላይ እንዴት ማቅለል እንደምችል አላውቅም ነገሮች የተለያዩ ናቸው እዚህኛው ውስጥ ያለው እዚህኛው ውስጥ የለም በዚህ ውስጥ የሌለው እንደገና እዚህ ውስጥ አለ መጽሐፍቱ የተለያዩ ናቸው እንደተረዳችሁ ተስፋ አደርጋለሁ ቄስ ጂሚ ስዋጋርት ስላሴ ምንድነው እኛ የምናምነው የጌታ ቃል 2 5 12 እና 15 ሳይሆን አንድ አምላክ እንዳለ ብቻ ይህም አምላክ በሶስት የተለያዩ ባህሪያት የተመሰለ ነው በመንግስተ ሰማያት አብ እንዳለ እናምናለን የእግዚአብሔር ልጅ አምላክ እንዳለ እናምናለን እንዲሁም መንፈስ ቅዱስ ወንድም አህመድ ዲዳት እንዳስረዱት ማርያም ላይ ያረፈው መንፈስ ቅዱስ አምላክ መሆኑን እናምናለን እነዚህ ሊነጣጠሉ አይችሉም በሌላ አነጋገር ፍጹም ይስማማሉ በውህደት አንድ ናቸው ልዩነት አይታይባቸውም ታይቶባቸውም አያውቅም የመግባት እድሉ ካጋጠማችሁ ወደ ገነት ስትገቡ በእግዚአብሔር በቃሉ መሰረት ልጁ ኢየሱስ ክርስቶስ በቀኙ ተቀምጦ እናገኘዋለን ይህንንም ዙፋን ለዘላለም የራሱ ያደርገዋል የስላሴ ትርጓሜ ባጭሩ ይሄ ነው ያለን ጊዜ ለሁለት ጥያቄዎች ብቻ የሚበቃ ነው ሚስተር ዲዳት በመንፈስ ቅዱስ ያምናሉ ካመኑ ለምን ካላመኑስ ለምን በክርስትና እምነት የመንፈስ ቅዱስ አስተሳሰብ የመነጨው ከስላሴዎቹ አንዱን እሱ እንዲሆን በማድረግ ነው አብ አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ነገር ግን ሶስት አምላኮች ሳይሆኑ አንድ ብቻ ናቸው ትላላችሁ በክርስትና የሚሰጠውን መመሪያ ለማብራራት ያህል ቀጣዩ ትምህርት አብ ኃያል ነው ወልድም ኃያል ነው መንፈስ ቅዱስም ኃያል ነው ነገር ግን ሶስት ሳይሆኑ አንድ ኃያል ቀጣዩ ትምህርት ደግሞ አብ አንድ አካል ነው ወልድ አንድ አካል ነው መንፈስ ቅዱስም አንድ አካል ነው ነገር ግን ሶስት አካላት ሳይሆኑ አንድ ብቻ ናቸው ይላል ወንድም ስዋጋርት በጻፉት መጽሐፍ ያለውም ይሄው ነው አካል 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 ሶስት አካላት ሳይሆኑ አንድ ብቻ ነው ይላል እኔም ምለው ምን አይነት ቋንቋ ነው የምትናገሩት I am asking what language are you speaking I am asking is that English የኔ ጥያቄ ይሄ ቋንቋ እንግሊዝኛ ነው እንደው በፈጣሪ ይሄ እንግሊሽ ሳይሆን ጊብሪሽ ነው የማይገባ የወፍ ቋንቋ መሆን አለበት ሶስት ሳይሆኑ አንድ አካል ብቻ ወንድም ስዋጋርት ከርሶ ጋር ሁለት መንትዮች ቢኖሩና ሶስታችሁን መለየት የማይቻል ተመሳሳይ ናችሁ እንበልና አንዳችሁ የግድያ ወንጀል ቢፈጽም ሌላውን በስቅላት ሞት እንዲቀጣ መፍረድ እንችላለን መልሶ አይቻልም ነው
ለምን አይቻልም ብሎት የሚመልሱልኝ ወንጀል የፈጸመው ሌላኛው ነው ይሉኛል። ምኑ ነው ሌላ የሚያደርገው ብዬ ብጠይቆት ባህሪው ይሉኛል። በዚህ መልኩ አብ ስትሉ ቃላቶች በአእምሮአችን ምስል እንደመፍጠራቸው መጠን በአብ ስም ስትሉ አእምሮአችሁ ውስጥ የሚቀረጸው ምስል የገና አባት ሴንታ ክሎስ በሚሊዮኖች እጥፍ ከሰው ልጅ የሚገዝፍ ነገር ግን ያው ሰው የሚመስል የሆነ ፕላኔት ላይ እግሩን እንዳንጠለጠለ የተቀመጠ ሰማይ በሱ ጥላ በፍቅር የተሞላ በገነት ያለ አባት። አምላከ ወልድ ስትሉ ደግሞ ልጠይቃችሁ የምፈልገው ምን አይነት ምስል በአእምሮአችሁ ይመጣል? የከብት መልከ መልካም ወጣት ወርቃማ ጸጉር ያለው የአይኑ ብሌን ሰማያዊ የሚያምር ምስል፣ የንጉሶች ንጉስና የናዝሬቱ ኢየሱስ እንደ የጄፍሪ ሃንተርን ፊልም የሰራው አክተር መልከ መልካም ወርቃማ ጸጉር የሚያምር አይንና ጺም ያለው አፍንጫው ያልጎበጠ ቀጥ ያለ ሌላ ምስል በአእምሮአችሁ እንዳይመጣ ተደርጓል። ልክ እንደ ሼክስፒር ሻይሎክ በተደጋጋሚ እንደተወራውና ሻይሎክን ታዋቂ እንዳደረገው እንድታስቡ የተደረጋችሁት ኢየሱስ እንግሊዛዊ፣ ኖርዌያዊ ወይም ጀርመናዊ መሳይ ሰልካካ አፍንጫ ይሄ ነው ወልድ። የመንፈስ ቅዱስ አእምሮአዊ ምስል ደግሞ እርግብ መሳይ ፍጡር ኢየሱስ በዮሐንስ መጥምቁ በዮርዳኖስ ወንዝ ሲጠመቅ ከሰማይ የወረደችው አይነት ወይም ኢየሱስ ተቸነከረ ሲባል ታየ የተባለው እሳት የሚመስለው ነገር። እነዚህ ምስሎች ተገልጸው ባይነበቡም እንኳ ምስሎቹ ግን አሉ። 3 የተለያዩ ግልጽ የአእምሮ ምስሎች ይገኛሉ። ምንም ያህል ብትለፉ እነዚህን ጨፈላልቃችሁ አንድ ምስል መፍጠር አትችሉም። ሁሌም በአእምሮአችሁ 3 የተለያዩ ምስሎች ሆነው ነው የሚቀሩት። ስንት ምስል ታያላችሁ ብዬ ብጠይቃችሁ ግን አንድ ምስል ብቻ ነው የታየን ነው መልሳችሁ። እየዋሻችሁኝ ነው ወንድሞቼና እህቶቼ፣ በእውነት እየዋሻችሁኝ ነው። በትክክል 3 ደቂቃ ብቻ ነው የቀረን። ሚስተር ስዋጋርት፣ ይህ ጥያቄ ካዘጋጆቹ ነው። እዚህ መድረክ ላይ የተካሄደውን ክርክር የቪዲዮ ቅጂ ኮፒ ለማስቀረት ለፈለገ ሰው እንድንሰጥ ይፈቅዱልናል? ይሄ አንደኛው ነው። ሁለተኛው ክርክሩ በቴሌቪዥን እንዲተላለፍ ፍቃደኛ አልነበሩም። ሶስተኛ ይሄን ክርክር መካ ቀጥታ ለማስተላለፍ ፈቃድ ጠይቀን ያልተፈቀደልን ለምን ነበር? አሳፋሪ ይሆን ቦታ ያላልኩትን ብለሃል ብለዋል። እኔ እግዚአብሔር አንድ አካል ነው፣ ልጅም አንድ አካል ነው፣ መንፈስ ቅዱስም አንድ አካል ነው፣ ሶስቱም አንድ አካል ናቸው አላልኩም። እኔ ያልኩት ይሄን ሳይሆን አንድ አምላክ ነው ነው። በተመሳሳይ እንደሚታየኝ 1 2 3 4 5 ካሜራዎች ይታዩኛል። በቴሌቪዥን እያሰራጩ አይደለም ብለሃል። እያሰራጩ አይደል? የተምታታብኝ መሰለኝ፣ ነገሩ አልገባኝም። ይሄን የተቀረጸውን ቪዲዮ ኮፒ ማግኘት ለሚፈልግ እንድንሰጥ ይፈቅዱልናል ማለት ነው? በእርግጥ እንፈቅዳለን፣ ነገር ግን ማረም አትችሉም። እኔ ስለ ቴሌቪዥን ትንሽ ዕውቀት አለኝ። አንድ ሰው ያላለውን እንዳለ ለማድረግ ፊልሙን መቆራረጥ ያለ ይመስለኛል። እኛ በዚህ አይነቱ ስራ ባለሙያዎች ነን ሚስተር ዲዳት። እናም እኔ እኚህን ሰው አምናቸዋለሁ። ወደ እኔ እያዩ ነው ጌታዬ። እኔ አምኖታለሁ፣ ነገር ግን ያላየሁትን መላውን ዓለም አላምንም። ይህን ቅጂ ለማሰራጨት ወይም የትም ይዛችሁት ለመሄድ ካስፈለጋችሁ ቃላችሁን መጠበቂያ ሰነድ እንድትፈርሙልን ስንጠይቅ የት ሆናችሁ እንደምታርሙትና እንደምታስተካክሉት ግን ለኛ መግለጽ ይኖርባችኋል። ይህ ተገቢ ይመስለኛል። እኛም እርሳቸው ያሉትን ከቅጂው ቆርጠን ያላሉትን እንደተናገሩ አናደርግም። ይሄ ትክክል አይሆንም፣ ተገቢም አይደለም። እስካሁን ክርስቲያን መሆን እንዳለብን ሆነን የተገኘን ይመስለኛል።